ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። አቤቱ መቼ ይሆን የኦርቶዶክሳውያን ግድያ፣ እንግልት፣ እገታ የሚቆሙ? አባቶቻችን ሆይ መቼ ይሆን አባት ሆናችሁ መንጋውን የምትጠብቁት? አሁን እናውቃለን በሌሎች ሐሳቦች ላይ እንዳላችሁ፣ ከዚህ ሐሳብ ውጪ እንዳላችሁ። ይህንን ነውር፣ ይህንን በደል፣ ይህንን ግፍ ማውገዝ ፖለቲካ እንደሚመስላችሁ እናውቃለን። መቼ ይሁን የልጆቻችሁ እንባን የምታቆሙት? መቼ ይሁን የሕፃናቱን የእናቶችን እንባ የምትገድቡት? የምናገረው ለእናንተ ዓለምን መናቅ እያለባችሁ፣ ዓለምን መናቅ ሲኖርባችሁ ዓለም የናቀቻችሁ እናንተ የሃይማኖት መልክ ያላችሁ ኃይሉን እግዚአብሔርን ቤተክርስቲያንን የካዳችሁ ምናዝነው ለእናንተ ነው። የአርሲ ኦርቶዶክሳውያን እግዚአብሔር አምላክ መልካም መጽናናት ያለው ከእግዚአብሔር ብቻ ነው። እግዚአብሔር ያጽናናችሁ፣ እግዚአብሔር አለው ይበላችሁ። የሞቱትን መድኃኔ ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ በአብርሃም በይስሐቅ በያዕቆብ እቅፍ ነፍሳቸውን ይደምርልን፣ ነፍሳቸውን በአጸደ ገነት ያኑርልን። የቅዱሳኑን ሞት የቅዱሳኑን በረከት አሳጣችሁ። ሌላ ምን ይባላል? ግፍ ነው፣ ግፍ። ዛሬም አድራሻ በሌለው ገዳይ የአርሲ ኦርቶዶክሳውያን እልቂት ልብ ሰባሪ ከሆነ ዓመታትን አስቆጠረ። ልብ ሰባሪነቱ የእልቂቱ ሰለባ ለሆኑ ቤተሰቦች ብቻ ሳይሆን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጭምር ነበር። ሆኖም ግን ቤተክርስቲያናችን እጅግ ሲበዛ ጨካኝ በሆኑ ጳጳሳት እጅ በመውደቋ የሰማዕታቱ ሐዘን ተጋሪ እንዳትሆን አድርጓታል። እነርሱ የሐዘን መግለጫ የሚያወጡት በድንገተኛ አደጋ ለሚሞቱ እንጂ በኦርቶዶክሳዊ ማንነታቸው ለሚገደሉ ካህናትና ምዕመናን አይደለም። እነርሱ ጸሎተ ፍትሐት የሚያደርጉት ለየሰፈሮቻቸው ሟቾች እንጂ ለኦርቶዶክሳዊ ተገዳይ አይደለም። እነርሱ ማቅ የሚለብሱና የሚያስለብሱት የመግለጫ ጋጋታ የሚያወጡት ቆባቸው ሲነካ ብቻ ነው። ይህ ማለት ግን መለበሱ ስህተት ነው ማለት አይደለም። ስህተቱ ለቆብ ክፍያ ብቻ ላይ መሆኑ ላይ ነው። እነርሱ ደሞዛቸው፣ አለባበሳቸው፣ ጥቅማ ጥቅሞቻቸው እስካልተነካና እስካልተቋረጠ ድረስ የምዕመናን ግድያ ስሜት አይሰጣቸውም። በዚህ እነርሱ የብዙ ኦርቶዶክሳውያንን ልብ ይሰብራሉ እንጂ ልባቸው በሐዘን ፈጽሞ አይሰበርም። አባቶች ሆይ እርግጥ እናንተ ሌላ ዓለም ላይ ናችሁ። የሀብቶቻችሁ ምንጭ የሆኑ ምዕመናን ማብቂያ በሌለው ግድያ ውስጥ ሆነው እናንተ መደበቂያ በሌለው ድግስ ውስጥ መሆናችሁ አይጠፋንም። በዚህ የምቾት ባህር ውስጥ ሆናችሁ እንዲህ አይነት ሰቆቃ መስማትም ማየትም እንደማትፈልጉ ጠንቅቀን እናውቃለን። አንዳንዶቻችሁ ጉቦ መቀባበልን፣ በዘመድ አዝማድ መሳሳብን፣ ካህናት መሸጥን፣ ብክነትና ምዝበራን ስራ አድርጋችሁትም እንደሆነ እንረዳለን። እንደው ትንሽ የቀራችሁ የርህራሄ እንጥፍጣፊ ካላችሁ ለነዚህ ግፉሃን ድምፅ ሆኗቸው። ስለ ሰማዕታቱ መግለጫ ማውጣት ባትፈልጉ እንኳ ሙያም ጥባትም በሌላቸው ሚዲያዎቻችሁ አማካኝነት ማንነታቸው ባልታወቁ ኃይሎች እያላችሁ አታላግጡባቸው። ዛሬም አድራሻ ያለውን ገዳይ አድራሻ በሌለው ገዳይ እየተካችሁ ያልታወቀ ገዳይ አትበሉ። ማንም ያደርገው ማን የንጹሃንን ግድያ ማውገዝ ፖለቲካ አይደለም፣ ጥሪያችሁ እንጂ። ይቆየን። መምህር ታደሰ ወርቁ እንደጻፈው ይህች ልጅ እንግዲህ አርሲ ላይ ከተረፉት መካከል ላይ ሁለት ሰዎች መካከል ላይ አንደኛዋ ነች። የምትለው ስሙት። እማ እንዴት ነሽ?
እንዴት ነሽ? ደህና ነሽ? አለሽ? ትበረቻለሽ? አይዞሽ። እሺ ከከብቶች ጋር ነው የወሰዷችሁ? ወስደው ከዛን እናንተን እንዴት አደረጓችሁ? አንበረከኳችሁ? ማማ አለ እስኪ መጥቀስ ትችያለሽ? የተወሰኑትን መጥቀሳችን ከእናንተ ጋር ያሉትን ሰዎች ማለት ከእናንተ ጋር ወስደው እዛ አንበረከኳቸው ነው? አዎ ንገሪኝ እስኪ ማማን ናቸው? እምወድሽ ጋሼ ሄሊ ሶፊያንያስ ሚኪያስ አበበ ሰርኬ እሺ መርቺ ጠንክሪ እግዚአብሔር አምላክ ካንቺ ጋር ይሁን እግዚአብሔር አለ እሺ ትድኛለሽ እሺ ትድኛለሽ እኔ ቆንጆ እግዚአብሔር ካንቺ ጋር ይሁን ቅዱስ ሚካኤል እንግዲህ እንደሰማችኋት እንደ ሰው ተወልዳ አድጋ ነገር ግን ከከብቶች ጋር ወስደው ነው ያንበረከኳቸው የሞቱ ሰዎችን ዝርዝርም ስማቸውም ታውቋል ነፍስ ይማር ይቺ እናት ልጆቼ ይመጡልኛል ብላ ቁጭ ብላ ቤቷ ልጆቿን ጠብቃለች ልጆቿ ግን በግፍ ተገለዋል አንገታቸው ላይ ባለው ማህተም የተነሳ ከዛን ስለ ልጆቿ ታለቅሳለች ታነባለች መሪር ለቅሶን ታለቅሳለች ምክንያቱም የወለደ አንጀት ግን ደግሞ መልሳ ለራሷም ታለቅሳለች ምክንያቱም ኦርቶዶክሳዊ ነች አንገቷ ላይ ማህተም አለ መቼ እንደምትገደል አታውቅም ደግሞ ትናንሽ ልጆች አሏት እነሱስ መቼ እንደሚሞቱ አታውቅም ኦርቶዶክሳዊነት እየሆነ መጥቷል ፍትህን እንመኛለን ጥበቃን እንሻለን በአርሲ ለተገደሉት ኦርቶዶክሳውያን ፍትህን እንመኛለን ነፍሳቸውን በሰማዕታቱ በአባቶቻችን በአጸደ ገነት ያኑርልን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ሕይወታቸውን ያጡ ወገኖችን አስመልክቶ መግለጫ ሰጥቷል የተሰጠው መግለጫ አቀርብላችኋለሁ ኮፒ ሊንክ እና ሼር ያደረጋችሁ ለብዙዎች አዳርሱ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓ.ም በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓ.ም በሸርካ ወረዳ 3 ክርስቲያኖች እንዲሁም ደግሞ ጥቅምት 18 ለ19 ቀን 2018 ዓ.ም በሆሎንቆ ዋቢ ወረዳዎች 5 ክርስቲያኖች በድምሩም በጥቅምት ወር ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶስ የተመለከተው በከባድ ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጆች ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረነክና ሊወገዝ የሚገባው ኢስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በመሆኑም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላትም ይህንን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙ ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪ በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውንም ያስተላልፋል። ቋሚ ሲኖዶሱን በመጨረሻ በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽን ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ህይወታቸውን ላጡ ወገኖች እግዚአብሔር አምላክ ዕረፍተ ነፍስ እንዲያድልልን ቅድስት ቤተክርስቲያን ትጸልያለች ሲል መልእክቱን አስተላልፏል። መልካም ነው። ሰድቧትም ቤተክርስቲያን እየጠቀመች ነው ያለችው።
አገልግለው መሪጌታ ነበርኩኝ ዲያቆን ነበርኩኝ ምናምን ብለው ወጥተው እየሰደቧትም ጊፍት እያገኙ እየበሉ የቤት ክራያቸውን እየከፍሉ ይኖሩባታል። ሰድባሃትም እንጀራ ናት ቤተክርስቲያን። እንደው ቢያንስ እንኳን አታሳዝንም? ቤተክርስቲያን እንደገባ ውሻ በተገኘችበት አጋጣሚ ሁሉ ራሷን የተቀጠቀጠች ገዳማቶቿ ይገባል፣ መነኩሴ ይገደላል፣ ቄስ ይታረዳል፣ ምዕመን ይታረዳል። አንድ ቤተሰብ 5-6 ቤተሰብ አንድ ካባ ከሆነ አንድ እንኳን ነፍስ አይተርፍም። አንተ ምን እያረክን ያለው? እኔ ምን እያረኩን ያለሁት? እዚህ የአርሲ ሰማዕታት በረከታቸው ይደርብን፣ ቃል ኪዳናቸው ከሁላችን ጋር ይሁን። እኛ ራሳችን ደግሞ ለሰማዕትነት መዘጋጀት ያስፈልጋል። ይሄን ካላደረግነውስ እግዚአብሔር አምላክ ይመጣና ያጠፋዋል። ይሄን ሁሉ እናጣዋለን። የሰማዕትነት ክብር ለተቀበሉት በትዕግስት ለሚጸኑ ሰዎች ይሰጣቸዋል። መጽናት ግን ይጠበቅብናል። ሕግ ባለበት እየገላመጡን፣ ሕግ በሌለበት እየገደሉን፣ ወገኖቼ ይህንን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም፣ ወንጌል ሰብከን ነው። ክርስቶስን አልክድም፣ ከክርስትናዬ አልለይም፣ ሃይማኖቴን አልተውም ብሎ የሞተው ደግሞ ሰማዕትነት ነው። ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። ስላንተ ቀኑን ሁሉ አለ እንገደላለን። አዎ ስለ ክርስቶስ ዋጋ ስለተከፈለበት ክርስትና ዛሬም በጥንቃቄ መያዝ አለብን። ክርስትና ለክርስቶስ ታምኖ ክርስቶስን አምኖ እስከ ሞት ድረስ ለእርሱ መታመን ነው። ምክንያቱም ክርስቶስን አምኖ መሞት፣ ክርስቶስን አልክድም ብሎ ማለፍ ሰማዕትነት ነው፣ ምስክርነት ነው፣ ክብር አለው። መጨረሻ ላይ እንቀልድበት ሳይሆን ዋጋ ምንከፍልበት ነው። እንደው ያዝ ለቀቅ የምናደርገው ሳይሆን አጥብቀን የምንይዘው ነው። ሲሞቀን የምናወልቀው፣ ሲበርደን የምንደርበው ጃኬት አይደለም። ክርስትና ሕይወት ነው። የምንኖረው ሕይወት ነው። የምንተገብረው ሕይወት ነው። ደግሞም አክሊል ለመቀዳጀት የምንሮጠው ሩጫ ነው ክርስትና። እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። አይምሯችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረን ብለን ንስሐ ገብተን ሥጋውን ደሙን ስንቀበል ነው። ልብሳችሁን ሳይሆን ልባችሁን ቅደዱት። ውለታ ብዙ ተነግሮ አያልቅም፣ ኃጢአተኛ ነው ብለህ ሰው አትንቅም። ተራክቲ መክረኝ ድንጋይ ቢያነሳ አንተ ሆንክልኝ ከራሴ አበሳ